ወንድሞቼ ይሄ ሞት የተባለውን ነገር በጣም ርቀን ያየን። ከስንት አንዴ ደግሞ ሰው ሲሞት ምን ይባላል? ኩሉ ነፍሲን ዛኢቀቱል መውት። ምን ማለት ነው? ሁሉም ነፍስ ሞትን ቀማሽ ነው። ታዲያ አንተ ለሞት ተዘጋጅተሃል ወይ ነው እኮ ጥያቄ። ለሞት ሳትዘጋጅ ሞት ቢመጣብህ ያስደነግጣል አያስደነግጥም? ዱዓ እናደርግለት ዘንድ ይሄ ሁሉ በተሰበሰበበት የአንድ የሌላ ወንድሜን ታሪክ አነሳለሁ። ሙሐመድ ይባላል። አላህ ይዘንለት፣ አላህ ቀብሩን ያስፋለት። ሁሌ ሳስብ ያሳዝነኛል። 1 ዓመት አልሞላውም ከሞት። እዚህ ውስጥ ሌሎች የሚያውቁት ሰዎች አሉ። ብረት አንሺ ነው ሰውነቱ። እውነት ይሄ ሰውነት አፈር ውስጥ ገብቶ ይፈርሳል ወይ ነው የሚያስበው? እጁ፣ ደረቱ በቃ ብረት በማንሳት ጥግ ድረስ የሄደ ነው ልጁ። ከዛ ከሌላ ሙሐመድ ከሚባል ልጅ ጋር የሆነ ካፌ ቁጭ ባልንበት ጥያቄ ነበረን ብለው 2 ሙሐመዶች መጡ። ከዛ እኔ ሙስሊም ስለማይመስለኝ ስለነበረ ሙስሊም እንዴ አልኩት። አዎ አለ። ትሰግዳለህ አልኩት። ረመዳን ሲሆን እንጂ ሰላት እንኳን ትንሽ ታስቸግረኛለች ዱዓ አድርጋለሁ። ሰላት ሳይሰግድ ግን ስለምን ሊያወራ ይመጣ? ስለ ዲን ጥያቄ ሊጠይቀኝ። 2ቱ ተከራክረው ማለት ነው። ወንድሜ ጥያቄውን ትደርስበታለህ። ከምንም በላይ የመጀመሪያ ነገር አልኩት ሰላት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ አደራ ያሏቸው ጉዳዮች በጠቅላላ ትልቅ እንደሆኑ እወቅ አልኩት። ናቸው አለኝ። እሳቸው ሊሞቱ ሲሉ አላ አዋጅ አሰላት ወማ መለከት አይማኑኩም፣ የስግደትን ነገር በእናንተ ስር የሚተዳደሩትንም አደራ በሰላም ያዙ ብለው ነው የሞቱት አልኩት። እሺ አለ። ከዛ ተግባባን። ና ይዤ ልሂድ አልኩት። ቆይ አሁን በቃ ሻወር ምናምን ልውሰድና ወጣቶች የሚያሳብቡት አለ። ከዛ በሚያሳዝን ሁኔታ ወላሂ 10 ቀን አልቆየም። ስልክ ተለዋውጠን ነበር። ደወለልኝ። ወዳጄ አለኝ። አቤት መሐመዱ ምን ሆንክ አልኩት። እንደ ሴት እምባ እያነባ ለአላህ ብለህ ዱዓ አድርግልኝ ካንሰር በሽተኛ ሆነሃል ተባልኩ። በ10 ቀን ውስጥ በ10 ዓመት ውስጥ ማለት ነው። ቤቱን አስጠየቅኩኝ። ሄድኩ ላየው። ለካ ነብዩ ከሐሳብ ይጠብቃችሁ ያሉት ለዚህ ነው። ቀን እንቅልፍ የለው፣ ማታ እንቅልፍ የለው። ካንሰሩ ከውስጥ ይበለዋል። እኔ እሱ ጋር ሲሄድ ሳምንት አልፈጀብኝም። ከሰውነቱ ሩቡ ምናምን ተቀንሷል። እጁ ሁሉ ላልቷል። ይሄ አይኑ ባንዴው ነጭ ሆኗል። ድንጋጤው ማለት ነው። ምን አስደነገጠው ወንድሜ? ሞት እንደሌለ ገምቶ አይደለም። ከሞት በኋላ ላለው ዓለም ካልተዘጋጀ ተዘጋጅተህም ትደነግጣለህ። ከዛ አባሽረው ያስኩኝ። መሐመድዬ አንዷ ትክክለኛዋ እስትግፋር ከዚህ በፊት ያለውን ትደመስሳለች። በፊት ስለሰራሁ ለሰው አትናገር። የሚገርም ስለ ትዳር ስለ ብዙ ነገር መክሬው እኮ ነው። በዛች ቀን ውስጥ 10 ቀን ሳይሞላው ካንሰር ያዘኛል። ከዛ ሰላቱንም ጀመረ። አላህ ይቀበለው። የበፊቱንም አላህ ይደምስለት። ከዛ በኋላ እያየሁት አይኔ ህንድ ሀገር ሄዶ መመርመር አለበት ተባለ። ሄዶ 2 ኦፕሬሽን ያ ሰውነት መቻል አቃተው። ለምን? ሙሉ አንጀቱን ነበር አውጥተው የሚቀይሩት። አንዱን ተሰርቶ መጣ ሊያገግም። ደወለልኝ። ሄድኩ። አላሁ አክበር። ሰው ሳይሞት ከላዩ ላይ ያ ሁሉ ስጋ ይረግፋል። ደረት የለ፣ እጅ የለ። እኔ በዚህ ሰውነቴ እሱን ብድግ ማድረግ ያስኩኝ። ሲያበሉት እዛው፣ ሲያጠጡት እዛው። አይኑ እንዲች ትላለች። መሐመድ በአላህ ላይ ያለህን ተስፋ ጨምር። እንዴት ብሎ ምግቡ ይግባለት? ለምን? ገና 2ኛው ኦፕሬሽን ይቀረዋል። አላህ ወሰደው። ወንድሞቼ አሁን ይሄን ስነግራችሁ ትደነግጣላችሁ። ከዚህ ስትወጡ ትረሱታላችሁ። አሁን የተቸገርነው ይሄ ነው። መሐመድ ምን ትመኛለህ ብትሉት ከኔ ጋር መጨረሻ ላይ ስናወራ ስለነበር እንደው አላህ ጤና ሰጥቶ እንደው ጀማዓ ብቀራለ። የሰዎች ነገር ለኛ መመከሪያ አይሆነንም ወይ? መሐመድ ሳላህ እድል ሰጥቶት እኮ ታሞ መታመሙም ወንጀል መማሪያው አድርጎለት ሰላቱን በዛው በተኛበት ባይኑም እየጠቀሰ ምን ናፈቀው? ጓደኞቹ፣ ደረቱ፣ እጁ ሁሉም አስጠሉት። የሩቁን ዓለም እውነተኛነቱን ግን ሲያይ የካንሰርን መርዝ እናትየው በቃ ቆመው ልጄ ይሉታል። ወደዚህ ሄዳለሁ። 5 እህቶች አሉት። ለቤቱ ብቸኛ ወንድ እሱ ነው። 5ቱም ቆመው አይውጡት።
ድጋሜ ወልዱት አንድ ለማጉረስ ይጨነቃል። እሱ እዛ ሆኖ ሰላቱን ይመኛል፣ ህይወቱ እንዲስተካከል ይመኛል። ወላሂ ዛሬ ይሄ ታሪክ እንደ ህንድ ፊልም ሰምተውት የሚሄዱ ሌሎች ወንድሞቻችን ይኖራሉ። ዛሬ እኮ እኛ በሲሪየሱ ጉዳይ ሲሪየስ እንሁን ምንለው እኮ ማለት ነው የሆነ ሰውን ጮሆ ለማስደንገጥ ምናምን አለ። የሚደነግጥ ልብ ካለ በዚህ ነው መደንገጥ ያለበት፣ በዚህ ነው መደንገጥ ያለበት። ወላሂ ሰው ሊቀበር ማለት ነው ኮልፌ ከተቆፈረ በኋላ የወንድሞቻችንን ሬሳ ስለምናቅ ማለት ነው ምን እናደርጋለን? ቁመቱ ይበቃዋል ወይ ብለን በህይወት እያለህ እየተነፈስክ ልትለካው ስትገባ ማለት ነው ጭንቁ አላሁ አክበር ሳይዘጋብህ መጭነቁ ልትወጣ እኮ ነው። ግን ይበቃዋል ወይ ወንድሜን አውቀዋለሁ ቁመቱን እስቲ ይበቃዋል ወይ ብለህ እንዲህ ስትገባ እዚህ ውስጥ ነው ምቀራው የሚያስብለው ዓለም ላይ ዛሬ የት ነው ያለነው ወንድሞቼ? ሞት አደገኝነቱን ልንገራችሁ። አንድ ማቀው ወንድሜ ያለ አላህ ሶብሩን ይስጠው። በጣም የሚወዳት ልጅ ነበረችው። አንድ ጣፊያ የሚባለው አንድ ብቻ ነው አይደል? ጣፊያ የላትም ልጅቷ ስትወለድ ባዶ ናት። እድሜ ልኩን እንዳረገዛት ኖራ ዛሬ ልትሞት ትችላለች። ውጭ ሀገር ወሰዳት የለም አገባችለት። ኡፍ አለ ዘሯን ልተካ ነው አለ። አረገዘች። በየቀኑ ነው የሚደዋወለው ከልጁ ጋር። ለኔ በጣም ስለማቀው የነገረኝን የሞትን አንገብጋቢነት ልንገራችሁ ብዬ ነው። ስለተዋደድክ አንተ ስለፈለክ እንደማይከርምልህ አርግዛ ወልዳ ልጇን ሳታይ ማታ ተገናኝተው ጠዋት ባባ ተብሎ ተደወለለት። አቤት ልጅህ ሞታለች አሉት። ኮልፌ አስታውሳለሁ። ጀናዛ ሰግደንባት እሱ መነሳት አቃተው ከተቀመጠበት። አረ ተነስ ወንድሜ አላህ ሶብር ይስጥ ተነሳለሁ። አቃተው በቃ። የእውነት መሆኑን እንድታውቁ ነው። አሁን ቀልድ እንዳይመስላችሁ። ከዛ ከዓመት በኋላ ተገናኘ። ወንድሜ እንዴት ነህ? ሶብር አደረግኩ ያልኩት። እንዴት ብሎ ይቁም እንባው ይወርዳል ይወርዳል። ምን አለኝ? ባለቤቴ ምን ትለኛለች አለ። እንደው ያ ፍቅር አስቻለ እሷን ቀብረህ መተኛት አለችኝ አለ። ድንገት እኮ እየጠራችህ ይሆናል ነቅታ ና አባት ያውጣኝ እያለችህ ይሆናል ሂድ ትለኛለች አለ። ሚስቴ በተኛንበት አለ። ሰዎች በጣም ከማዘኑ የተነሳ ምን ይሉታል? አንተ የሱና ሰው አይደለህ ወይ አጠነክርሞ ይሉታል። አንዳንዴ የት ምን ማለት እንዳለብን እንወቅ። የሱና ሰው ማለት አንጀት የሌለው ማለት ነው። እሱ ምን አላቸው? እሱም የቀራ ነው። የዩሱፍ አባት ያዕቆብ እኮ አላቸው ዩሱፍ ልጁ ሲሄድበት አለ ተመልሶ እንደሚያገኘው እያወቀ በማልቀስ አይኑ ጠፍቷል። እኔ ልጄን ለማላገኛት ተሰናብታኝ ሳበቃ የሱና ሰው አይደለም ምናምን ለምን ትሉኛላችሁ አለ። እቺ ሞት የምትባለዋ ነገር የምታንገበግብ ነገር ናት። ከመሄድ እኮ ደግሞ አይቀርም። ያለ ስራ መሄድ ግን ያሳዝናል። አባ ሁረይራ ምን ይላል? መንገዱ በጣም ሩቅ ነው አለ። የኛ ስንቅ ትንሽ ነው አለ። አባ ሁረይራ ይሄን አለ ሲባል እኛ ልንል የሚገባው የኔስ ቀለብ ልንል ይገባል አይገባም? ወንድሞቼ ዛሬ እኮ ምንም አይመስለንም። ጀማዓ ሰላት አንሰግድም። አዛን ሲደረግም በጣም የሚጨንቀን ነገር አለ። አሁን ከኳስ ተነስተን ከጫት ተነስተን ይሄን የሚከብድ ቆሻሻ ኢማን ይዘን ሞት ለሰው አይቀርም እንላለን። ለአንተም አይቀርም ወንድሜ። ስራ ካላማረ ግን ከባድ ነገር ነው ያለው። እንዘጋጅ ለዚህ ዓለም ለአኺራ የሚሰጣት ትኩረትና እኛ ያለንበት ህይወት በጣም ተለያይቷል።